በህይወቴ እንደ ዛሬ አዝኛ አላውቅም። ዛሬ የምገኘው አሁን በእንጦጦ እንደምትመለከቱት በዚህ በጫካ ውስጥ ነው፣ ኩሪፍቱ ውስጥ ማለት ነው። አንድ ጉዳይ ገጥሞኛል። ምን መሰላችሁ? ይህ ጉዳይ እነዚህ ከታች የምትመለከቷቸው አይነት ልጆች በተፈጥሮ የሚወለዱት ማለት ነው እጅግ በጣም የሚያሳዝን የህይወት ውጣ ውረድን አይተው ነው የሚያልፉት። ይህ ነገር ለምን ተፈጠረ ብያለሁ። ዛሬ ግን ያወቅኩት፣ ዛሬ የሰማሁት መረጃ ግን ቅስሜን ሰብሮታል። እስቲ እናንተም እወቁትና ይህንን መረጃ አምስት ጊዜ ኮፒ ሊንክ አድርጋችሁ አዳርሱት። ዛሬ በርካታ አርቲስቶችና ተጽዕኖ ፈጣሪዎች በአንድ ቦታ ላይ ተገናኝተው ነበር። ይህ የሚሆነው ምክንያቱም በርካታ እናቶች በየቤቱ የሚቸገሩበት የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ የፈሳሽ ክምችት ህመም ጋር ለሚወለዱ ህጻናት ከፍተኛ ግንዛቤና ጥረት ለማድረግ የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ የሆኑት ወይዘሮ ቤዛ በሻ ባዘጋጁት ፕሮግራም ላይ ነው። የስፓይና ቢፊዳ ችግር በዋነኛነት የሚከሰተው ደግሞ የእናቶች የፎሊክ አሲድ እጥረትና በተጨማሪም ደግሞ በተጓዳኝ የጤና ችግሮች ከዚህ ባለፈ በሚጠቀሙት አንዳንድ መድኃኒቶች ምክንያት መሆኑንም በግንዛቤ መልኩ የተሰጠ ሲሆን ይሄም ታዲያ በርካታው ማህበረሰባችን ስለማያውቀው የፎሊክ አሲድ እጥረትን በመቅረፍ ብቻ እነዚህን ችግሮች መቅረፍ እንደሚቻል ተገልጿል። በሀገራችንም ታዲያ በየአመቱ ከ30 ሺህ እስከ 50 ሺህ የሚሆኑ ህጻናት በዚህ ችግር ተይዘው እንደሚወለዱም ሰምተናል። ይሄንን ለመቅረፍም ታዲያ ሁላችንም የራሳችንን ጥረት እንድናደርግም ጥሪ የቀረበ ሲሆን የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ የሆኑት ወይዘሮ ቤዛ በሻና ሌሎች ባለሙያዎችም በዚህ ወቅት እንደገለጹት ከሆነ ሴቶች ከእርግዝና በፊትም ሆነ በእርግዝና ወቅት የፎሊክ አሲድ እጥረት እንዳይገጥማቸው በመጠንቀቅ ከዚህ በሽታ ልጆቻቸውንም ሊታደጉ እንደሚችሉ ገልጿል። ይህንንም ታዲያ ለበርካቶች መረጃው መዳረስ ስላለበትም ሁላችሁም ይህንን መረጃ የሰማችሁም ታዲያ በአካባቢያችሁ ላሉ ሰዎች እንድታደርሱም መልእክት ተላልፏል።